እንነሳለን ከሙታን በሉ እንነሳለን ከሙታን አይሰማኝም ድምፃቸው ቆይ አንድ ጊዜ በመጨረሻው እንነሳለን ከሙታን እንነሳለን ከሙታን ጌታ ሲመጣ በአየር ወለል እያየን በአየር ወለል እጃችሁ እዛው አድርጋችሁ እንደዚች አድርጋችሁ ድምፃችሁ ይህን ሰማይ ይሄን እስከሚያልፍ ድረስ እሺ። በመጨረሻው እንነሳለን ከሙታን ጌታ ሲመጣ በአየር ወለል እያየን በመጨረሻው እንነሳለን ከሙታን ጌታ ሲመጣ በአየር ወለል እያየን በልቦናቸው የሚኖር የስንዴ ቅንጣት ትንሣኤ ቃላት በቤትህ ተስፋ ለእኛ በሰማይ አገር እንኖር በመጨረሻ እንነሳለን ከሙታን ጌታ ሲመጣ በአየር ወለል እያየን በመጨረሻ እንነሳለን ከሙታን ጌታ ሲመጣ በአየር ወለል እያየን ብሩሃን ሆነው ለሚኖሩ ይክብር የሚናፍቅ በልቦናቸው የሚኖር የስንዴ ቅንጣት ትንሣኤ ቃላት በምድር ተስፋ ለእኛ በሰማይ አገር እንኖር በመጨረሻ እንነሳለን ከሙታን ጌታ ሲመጣ በአየር ወለል እያየን በመጨረሻ እንነሳለን ከሙታን ጌታ ሲመጣ በአየር ወለል እያየን ፀሐይ ስትጨልም ከዋክብት ሲረግፉ በግና ሞላ ለዘላለም ሳይሆን በሰማያት በውስጥ ሲሰማ ጌታ ይመጣል በመለኮቱ ግርማ በመጨረሻ እንነሳለን ከሙታን ጌታ ሲመጣ በአየር ወለል እያየን በመጨረሻ እንነሳለን ከሙታን ጌታ ሲመጣ በአየር ወለል እያየን እልፍ አእላፋት መላእክት ሲታዩ ብርሃን ሲሞላ ምድርና ሰማዩ የምድር ዳርቻ በነፋሳት ኃይል ሲመታ ከሽቃል አማኑኤል ጌታ በመጨረሻው እንነሳለን
ይሁን ለአብ ለወልድ ለመንፈስ ቅዱስ። ብፁዕ አባታችን አቡነ ሳሙኤል የሀገረ ስብከታችን ሊቀ ጳጳስ፣ ዲያቆናት ብፁዕነታቸውን አትሸፍኑ፣ ወደ ቀኝና ወደ ግራ ሆኖ። የቅዱስ ሲኖዶስ አባል፣ የተከበራችሁ አባቶች፣ ክቡራን መላከ መንክራት ቀሲስ አንዱዓለም፣ መላከ መዊ ቀሲስ ሄኖክ፣ እንዲሁም ሊቀ ትጉሃን ቀሲስ ፍስሐ ከእንዲያና፣ ቀሲስ ኤልያስ፣ ቀሲስ መርሻ ከካንሳስ፣ የተወደዳችሁ ወንድሞቼ፣ ወዳጆቼ፣ የደብራችን ካህናት፣ መላከ መጋቤ ሃይማኖት ቀሲስ ዘላለም፣ መምህር ቄሰ ገበዝ ምስክር፣ የተወደዳችሁ ሌሎች የደብራችን አገልጋዮች፣ ዲያቆናት፣ ክቡራን የቤተ ክርስቲያናችን አገልጋዮች፣ ሊቀ መዘምራን ይልማ ኃይሉ፣ ዘማሪ አለማየሁ ወርጌ፣ እህታችን ልጃችን ዘማሪት ጸዳለ ጎበዜ፣ ዘማሪት እህታችን ቅድስት ምትኩ፣ የደብራችን አገልጋዮች፣ በዝማሬ የምታገለግሉን ዘማሪት ሰናይት፣ ዘማሪት ሰርካለም፣ የደብራችን የሰንበት ትምህርት ቤት መዘምራን፣ ከሩቅም ከቅርብም የመጣችው በእውነት ብዙ የቤተ ክርስቲያን አገልጋዮች፣ ዲያቆናት ከካንሳስ እንዲሁም ከኢንዲያናፖሊስ የተገኛችሁ መወዳችሁ ማከብራችሁ ምዕመናን፣ ከቺካጎ ከሴንሴናቲ የመጣችሁ የእግዚአብሔር ቤተሰቦች፣ የአጥቢያችን የደብራችን ምዕመናን፣ በጠቅላላ በዚህ ዕለት የጥሪያችንን አክብራችሁ የተገኛችሁ ምዕመናን፣ ምዕመናት እንደምን አመሻችሁ። አምላካችን እግዚአብሔር የተመሰገነ ይሁን። ቃል የለኝም የምናገርበት፣ ምክንያቱም ይህን ዝግጅት ከጀመርኩበት ቀን ጀምሮ በባለቤትነት በዋናነት ጉዳያቸው አድርገው እየደከሙ ዝግጅቱን የራሳቸው ዝግጅት አድርገው እያገለገሉ በሀሳብ፣ በጉልበት፣ በገንዘብ በብዙ ሲደክሙ የከረሙ ብዙ ልጆች፣ ብዙ ምዕመናን ነው የነበሩት እና ቃል የሚያጥረኝ ይህን ሁሉ አሁን ገልጾ ለማመስገን ስለማይቻል በእውነት በጥቅሉ ግን የደብራችንን ምዕመናን መንፈሳውያን ልጆቻችንን በሙሉ በእግዚአብሔር ስም አስቀድሜ ማመስገን እመኛለሁ። አምላካችን በየቤታችሁ በረከት ረድኤት ይዘዝላችሁ። በተረፈ ያው በየደረጃው ለመግለጽ አስቀድመን የምናመሰግነው ሁሉን የጀመረ ያስፈጸመ ያከናወነ እግዚአብሔር ስለሆነ ስሙ ምን ይበል? ስሙ ይመስገን። ምስጋና ለእርሱ ይሁን። ወላዲተ አምላክ እመቤታችን በእውነት በአማላጅነቷ ስለረዳችን ለድንግል እናታችን ለድንግል ማርያም ክብር ምስጋና ይሁን።
ብፁዕ አባታችን አረጋዊው በድካም ከአገር ቤት ነው በቅርብ የተመለሱት። ከቅዱስ ሲኖዶስ ስብሰባ ከገቡ ሳምንታቸው ነው። ደግሞ እንደገና ሰሞኑን ቀጥሎም ሌላ አገልግሎት አለ። የቅዱስ ሚካኤል አለ፣ የህዳር ጽዮን በዓል አለ። ዝግጅት ሰፊ ነው። ብዙ ድካም አለባቸው። ይኸው ከትላንት ጀምረው በመካከላችን ተገኝተው ባርከው ልጆቻቸውን ጎብኝተው እዚህን ያህል ሰዓት ከኛ ጋር አምሽተዋልና ለብፁዕ አባታችን ረጅም ዕድሜ መልካም ጤንነት ይስጥልን። በጉባኤው ላይ ተገኝተው በማስተማር ዝማሬውን በመግለጥ ሰፊ አገልግሎት የሰጡን የግሸን የዳግማዊት ግሸን ማርያም በዴንቨር ቤተክርስቲያን አስተዳዳሪና የኮሎራዶ እና የአካባቢው ሀገረ ስብከት ዋና ጸሐፊ መላከማዊ በጣፈጠ አንደበት በብርቱ በእውነቱ በትምህርት በዝማሬ ባለሙያ ካህን ናቸው። እንግዲህ እንደገለጹት እሳቸው ያው ከሕፃንነት ጀምሮ እውነት ነው እግዚአብሔር በልጆቻችንም ያስተምረናል። እሱ ኃያል ነው፣ የሚሳነው ነገር የለም እና ያን ጊዜ ሕፃን ልጅ ሆነው ሳለ ነበር ማውቃቸው። እግዚአብሔር በየጥቂቱ አሳድጎ ለቤቱ አገልጋይ አድርጎ በጸጋ በእውቀት ሞልቶ ይኸው ቅድም እንደገለጹት ሰፊ ስራ እየሰሩ ያሉ አባት ናቸውና በእውነት መላከማዊ ረጅም ዕድሜ መልካም ጤንነት ይስጥልን። እስቲ አመስግኗቸው። በእውነት ድሮ እሳቸው ልጅ ሆነው በምስራቅ ሐረርጌ ክልል እኛ ልናገለግል ስንሄድ ቅድስት ቤተክርስቲያን ያን ጊዜም በልጅነት እያገለገሉ የነበሩ ናቸው። በውስጡ አድገው በእውቀት አድገው በቴዎሎጂ ተመርቀው ወንጌል በማስተማር ዛሬ ደግሞ ለብዙ ኃላፊነት የበቁ ካህን ናቸው። እጅግ ደስ ይላል። እግዚአብሔር የተመሰገነ ይሁን። ያም ቢሆን እኔም ገና አላረጀውም። ታዲያ እሱም ታሳቢ አድርጉልኝ። ግን ይህን ጉዳይ ስናስብ በራሳቸው ትኬት ቆርጠው እነዚህ የምታዩቸው አገልጋዮች ሁሉ ቤታቸውን ትተው አገልግሎት ትተው በብዙ ቦታ የሚፈለጉ ማናገኛቸው ናቸው። እንደምታውቁት በራሳቸው ወጪ አክብረውን በእውነት ቅድሚያ ሰጥተውን ፍቅር ለመስጠት ቀብድ ለመክፈል እኛን በእውነት የሚገባኝ እንዳልሆኑ ታውቃለሁ። እኔ ለነሱ ምንም አድርጌ አላውቅም ወይም ተገኝቼ እንኳን አላውቅም። ወደፊት ግን የበለጠ እንድማር እንድረዳ ጭምር ብርታት ሆነውኛል እንዳገለግልም እና ከልብ አመሰግናለሁ። በድጋሚ መላከማዊ እንዲሁም መላከ መንክራት ከዛ ከሩቅ ሀገር እንግዲህ እንደምታውቁት መጥተው ከነ ቤተሰብ ከነ ልጆቻቸው ከነ ልጅ ልጃቸው ልጆቻችን ይዘው ሰርፕራይዝ የሚሉትን ቃል ለመጠቀም በእውነት ሳናስበው ነው የተገኙት። መላከ መንክራት ቀሲስ አንዱዓለምን አሁንም እግዚአብሔር ፍጹም ጤና እንዲሰጥልኝ እመኛለሁ። አዎ ቤተሰብ ናቸው፣ ኃላፊነት አለባቸው። ግን ደግሞ ሁላችሁ ነው የምትወዷቸው እንደምታወቀው እና እዚህ ተገኝተውልኝ ይህንን በዓል አብረው ስላከበሩን በድጋሚ ምስጋና አቀርባለሁ። በተረፈ ከእንዲያና እናንተ አባቶች ካህናት ረጅም ጉዞ አድርገው ብዙ ምዕመናን አሉ እዚህ ውስጥ ከእንዲያና የመጡ አገልጋዮች ልጆቻቸው ባለሙያ ዲያቆናት እነዚህ የምንወዳቸው ልጆች እነሱም ጭምር እዚህ ድረስ እየነዱ መጥተው ይኸው እንዳያችሁት ተሳትፈው መዝሙሩን ጀምረው ካሴቱን ገዝተው ይሄ ሁሉ እንድናገለግል በርቱ ለማለት ነው እና የእንዲያና ቅዱስ ሚካኤል ቤተክርስቲያንን አገልጋዮች ካህናት አባቶችን ዲያቆናት ልጆችን ምዕመናኑን ከዛ የመጣችሁትን ሁሉ አሁንም ረጅም ዕድሜ እግዚአብሔር ይስጥልኝ። እንዲያው አመስግኑልን። በጣም ምንም ቤተሰብም ቢሆኑ ከእንዲያና ተገኝተው ከነ ልጆቻቸው ከትላንት ጀምረው እናተ ዮናስ እዚህ ከኛ ጋር አድረው የእኛን ዝግጅት መርቀውልናልና እንዲያናን በድጋሚ ከዛ የመጣችሁትን ልጆቻችንን እድሜ ጤና እግዚአብሔር ይስጥልን። ከካንሳስ
ምዕመናን፣ አገልጋዮች፣ ምንወዳችሁ ክርስቲያኖች በእውነት ቃል የለኝም እና ከአምሳሶችንም ስራ አልጠቀስኩም አልዘረዘርኩም፣ ብዙ ስለሆኑ ነው። በጣም አመሰግናለሁ። ልጃችን ዘማሪት ሶሊያና በለጸጋ አሪዞና አባቷ ነበሩ ዶክተር የሚመጡት አንድ ህመምተኛ ሰርጀሪ ስሙ የልብ ሕክምና የምሰጠው አጋጠመኝ። እሱን ትቶ ከመምጣት እኔ እዛ ለስራ እሷ መታዘዝ ትገኝ ብለው ቅድም ካሴቱን ሁሉ እየገዙ ቴክስት ሁሉ እየደረሰኝ ነበር። ዶክተር በለጸጋ ሰፊ አገልግሎት የሚሰጡ የቤተክርስቲያን ሰው ናቸው። በዛ አካባቢ በዛ ደብር ለቤተክርስቲያን እንዳጠቃላይም ቤተሰቦቿን ሊጠብቅልን እሷንም እዚህ ያለችው ከዛ ከዳር ያለችው ናት። ዘማሪ ሶሊያና ነገ አገልግሎት ትሰጣለች። በጣም ዘማሪ ናት። ባለሙያ ልጅ ናት። ረጅም ዕድሜ መልካም ጤንነት ለእሷም ለቤተሰቧ የሚስጥልን። ሌሎች ፍጹም የውዚህ ተሰኝት እንደሚያገለግሉት ካሜራማኖቹ የእኛም የደብራችን አገልጋዮች ዲያቆን አማኑኤል እንዲሁም ኃይለአብ አሉን። ግን እንደገና በተጨማሪ ልጃችን አዲሱ ከቺካጎ ፕሮፌሽናል ካሜራማን ነው። ስራው በካሜራ ስራ ነው ሙያው። እኔ ሳላስበው በድንገት ቅድም ደውሎ እንዴ ተገኝ መጥቻለሁ እኔ እዚህ ጉባኤ ላይ ልገኝ ከነ ቤተሰብ ያለኝ። በእውነት ምን ይባላል? ምን ልበል እስቲ እናንተ ንገሩ። ምን ልበል? እግዚአብሔር ይጠብቅልን። ዲያቆን ልጅ አለው ሕፃን ልጅ ዛጋ መብራት ይዞ አይታችሁት ይሆናል። ዲያቆን ነው። ብፁዕ አባታችን ናቸው። ልጁ ራሱ የብፁዕ አባታችን በጣም ወዳጅ ፍጹም ትሁት ልጅ ነው። ወዴት ሄደ? ተኛ ደከመው ይሆን? የት አለ? አንዴ ና እስኪ ነኝ እናንተ ወደ እዩት። እጁን ብቅ አደረገ። በስታዩት ይሄንን ልጅ አሁን ከዚህ በፊት መጥቶ ተአምረ ኢየሱስ እኛ ጋር ያነበበው ልጅ ነው። ትዝ ይላችኋል? የምታውቁት አስታውሱታላችሁ። አለ ዩቲዩብ ላይ ይኸውላችሁ። ዲያቆን ነው። እኛ ጋር ከመጣ በኋላ ዲቁና ሁሉ ተቀብሏል። ባለሙያ ነው። ውዳሴ ማርያም ደግሟል። አንባቢ ነው። አስተዋይ ነው። አንድ ቀን እንዲህ አላቸው ብፁዕ አባታችን፣ ምን ነው አባታችን ጠፉ፣ እኛ ጋር አይመጡም ቶሎ ቶሎ ብቅ ብቅ በሉ እባክዎ አደራዎትን አላቸው። በዚህ ልጅ የተነሳ ብዙ መንፈሳዊ ስራ ተሰርቷል። ያው ብፁዕ አባታችን አሉ። ይሄ በዚህ ልጅ ታውቃላችሁ፣ ህፃናትን የሰሩ ስራ ቅዱስ ቂርቆስ የሰራውን እንደምናውቅ ቅዱስ ቂርቆስ መምህራችን ነው፣ በረከታችን ነው። ልክ እንዲሁ ይሄ ሕፃን የሰራው ስራ አለ የምናውቀው እና እግዚአብሔር ወላጆችንም እሱንም ይጠብቅልን። በተረፈ ይቅርታ እንግዲህ ስም ረስቼ ካልሆነ በቀር በዝርዝር እነዚህን ዘማሪያን የመጡት ብቻ አይደለም፣ ብዙዎች ትኬት ቆርጠው ነበር። እነ ዘማሪት ፋንቱ ሰኞ ኢትዮጵያ ትሄዳለች። በረራ ብዙ ችግር አለው። አሁን በወቅቱ ካንስል እየተደረገ ዲሌይ የሆነ ነው። እንዴት ይሻለኝ ይሆን? በቃ መጥቼ የሆነ ይሁን አለችኝ። አይ እንዲህ አይነት ኃላፊነት ውስጥ ጭንቀት ውስጥ ከምንገባ እዛው ባለሽበት በጸሎት አስቢን ብለናት እንጂ እሷም ተነስታ ነበር። ዘማሪት ትዕግስት ከዴንቨር በፍጹም የበረከት መልእክት ልትገኝ ፈቃዷ ሆኖ የቤተሰብ የክርስትና ልጅ ዛሬ ይነሳልና እንኳን ጠርተኝ ሳልጠራ ነው መገኘት የነበረብኝ አለችኝ። ገና የመጀመሪያ ቀን ባለችበት ባሉበት ይጠብቅልኝ። እነዚህ የመጡት በእውነት እላችኋለሁ ትልልቅ አገልጋዮች ናቸው። ሊቀ መዘምራን ይልማ ወዴት ሄደ? እንደምታውቁት ነው፣ ረጅም አገልግሎት። እሱ ቅድም የኔን 40 ሲጠቅሱ መላከማዊ ሚቱ ይል ነበር። እሱን ሳይቀድመኝ በስራ በአገልግሎት በእድሜ ነው መበልጠውን፣ በኃጢአትና በእድሜ ይበልጠዋለሁ እንጂ በዝማሬ እሱ የቀደመ ነው። እንደዛ ይመስለኛል። እኔ ስሰራ የመጀመሪያውን ዝማሬ ስሰራ ያበረታኝ ያገዘ ሊቀ መዘምራን ነው። ከሰርጌ በፊት ካሴት አውጥቼ ብዙ ህዝብ የተቀበለውን የሰራልኝ ሊቀ መዘምራን ይልማ ነው። ያን እነ ዘማሬ ጸዳለ ጎበዜ እግዚአብሔር በእውነቱ በጸጋ በበረከት ያሳደጋቸው አገር ቤት የኔ ንስሐ ልጆች ነበሩ። በጋብቻ ተመስርተው ልጆች ወልደው እያገለገሉ ድምፃቸው አይቀየርም፣ ያጓጓ። እነ ቅድስት እግዚአብሔር አሁን ቤትሽን ሕይወትሽን ይጠብቅ። በእውነት እላችኋለሁ ለሰርጉ እንኳን ሳይመቼ ቀርቼ ቆጨኛል አልቀርም እኔ ብላ አይመጣችሁ። ዘማሪ አለማየሁ
እድሜና ጤና ይስጥልኝ። እነሱ ሲያስመርቁ ጠርተውኝ እኮ ያልተገኘሁ በእውነት እላቸዋለሁ። መገኘት ነበረብኝ ማለት ነው። እና ረጅም እድሜ አሁንም ቤታችሁ ይባረክ። በጣም አመሰግናችኋለሁ ቤተሰቦቼ። ቅድም የተዘመረላት በዝማሬ ተመስግናለች ክብርት ባለቤቴ። እስኪ እናንተ አመስግኑልኝ። ማገልገል ቀላል ነገር አይደለም። መታዘዝ ቀላል ነገር አይደለም። አገልግሎት የሚሳካው ያው ድጋፍ ሲኖረው በውስጥ በቤት ነው የሚጀመረው እና እግዚአብሔር ይባርክልኝ ቤተሰቡን ሁሉ ልጆቻችንን ቤተሰብ በጠቅላላ እግዚአብሔር ይጠብቅልኝ። የደብራችንን ምዕመናን ልጆቻችን በትራንስፖርቱ እቃ በማምጣቱ በመላላኩ በመደወል ያልደወለ ሰው አለ። እንዲያው የሚገርማችሁ ነው እውነት ነካዲ ናችሁ። እኔ በዝግጅት ሲደረግ ሰው ሁሉ ሲያመሰግናችሁ ሰማ ነበር። አሁን በስራ ተገልጦ አይቼዋለሁ። እድሜ ይስጥልኝ ያቆያችሁ። በእውነቱ ሁልጊዜ ክፉ አይንካችሁ። ደብሩን ሀገሩን የምታስመሰግኑ ያደርጋችሁ። የሰበካ ጉባኤያችንን አገልጋዮቻችንን መዘምራን ልጆቻችንን በድጋሚ በእግዚአብሔር ስም አመሰግናለሁ። ዘማሪት ውዳሴ ከካንሳስ ልጅ ከኢንዲያናም የመጡት ቅድም ከበሮ ይዘው እያየኋቸው ነበር። ግሩም የኔ ልጅ እግዚአብሔር ይጠብቅልኛው። ፊት ለፊታችን ያሉ ልጆቻችን እናንተንም በእውነት እንዳረሳ ብዬ ነው ለማመስገን። ግን በጠቅላላ እግዚአብሔር የሚያውቃችሁ በዚህ የተሳተፋችሁ እኔ መዝሙር ለመዘመር ሳስብ ምን መልእክት ላስተላለፍ ብዬ ነበር። አሁን የቅላጼውን የድምፁን ነገር አይደለም ማስብ የምፈልገው በመዝሙሩ መልእክት ሰው እንዲማርበት ከእግዚአብሔር ጋር በዝማሬ እንዲነጋገርበት ስለሆነ የወሰዳችሁ እስቲ ምንድን ነው የሚለው መዝሙሩ የሚል እንድታደምጡት በእግዚአብሔር ስም አደራላለሁ። እኔ አሁን እንድንዘምር ነበር የታዘዝነው፣ ግን ያን ዘማሪያኑ አሳምረው ዘምረውት ከዚህ በኋላ ከምንጨምር ዘማሪት መክሊትና ዘማሪት ወንጌል ከኔ ጋር ዘምረዋል። ዘማሪት ሰርካሪ ዘመረ እንጂ መዝሙሩ እያለች ነው ግን እና እኔ ነገ ዘመን በእውነት በእነዚህ ላይ መጨመር አሁን አይገባም ብዬ ነው። አሳምረውልናል፣ መርቀውናል። ይበቃል ለዛሬ። እግዚአብሔር ይጠብቅልኝ። በእውነቱ ቴዲ በተኋላ ሆነው የውበት በብዙ ነገር ቴዲ ዲጄ ነው የሚባለው ምንድነው መግለጫ ባለሙያ ልጃችን በበጎ ፈቃዱ ሲጀምር ጀምሮ እኔ ያለው በሚል ሙሉ መሳሪያዎቹን ስፒከሩን ኮምፒውተሩን ይዞ መጥቶ እዚህ ተገኝቶ ይህንን አገልግሎት ነው የሰጠንና እሱንም በእናንተ ፊት ቴዲ ብዙ ቴዲዎች ናቸው ያሉት። ቴዲ ዲጄ ያልኩት እንድታውቁት ብዬ ነው። እድሜና ጤና ለቤተሰቡ ሁሉ ይስጥልን። ያው እናቱም አሉ እንግዳችን መሀሉ እናታችን ልጆትን ይባርክልዎት። ሁላችሁንም እዚህ ይስጥልኝ። የቀረ ካለ እባካችሁ አስታውሱ። እንዴት ይሻላል? መዝሙሩን እየጠበቀን ነው የሚሉኝ አሉ። እሺ ማለት መክሌት እና ወንጌል ተዘጋጅታችሁ ከሆነ ዘምረን ብዙ አባታችን አለምዕዳን ቡራኬ ጸሎት ሰጥተውን እንፈጽማለን። ወደዚህና የመጨረሻውን ወቅት የወቅቱ ዝማሬ ነው የምንዘምረው። አንድ መዝሙር እነሱ በእንግሊዝኛ ነው፣ እኔ በአማርኛ ፎቶ እየሰራ እዚያው ቆይ